የአላህ ሰላም በእናንተ ላይ ይሁን። ዛሬ ልባችንን ወደ አላህ የሚያቀርብና የኢማን ጥንካሬ የሚሰጠን አዲስ ቪዲዮ አዘጋጅተናል። ይህ ቪዲዮ ለሌሎችም እንዲደርስ ሼር በማድረግና ሰብስክራይብ በማድረግ የኸይር ሥራው ተካፋይ ይሁኑ። አብደላህ ኢብኑ ኡሙ መክቱም ረዲየላሁ ዐንሁ። አብደላህ ኢብኑ ኡሙ መክቱም አይነ ስውር ነው። እርሱም በተመለከተ አላህ ቁርአን ውስጥ 16 አንቀጾችን አስፍሯል። እስካሁን ድረስ ይነበባሉ፣ ወደፊትም እንዲሁ። አብደላህ ኢብኑ ኡሙ መክቱም ረዲየላሁ ዐንሁ የሙእሚኖች እናት የነበሩት የኸዲጃ ቢንቱ ኹወይሊድ ረዲየላሁ ዐንሃ የአጎት ልጅ ነበር። አባቱ ቀይስ ይባላሉ። እናቱ ደግሞ የተጋረደው ልጅ እናት ተብለው ይጠሩ ነበር፣ አይነ ስውር ልጅ በመውለዳቸው። አብደላህ የኢስላምን በመካ መነሳት አይቷል። ኢስላምን በመጀመሪያ ከተቀበሉት ሰዎች መካከል ውስጥ አንዱ ሲሆን የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች የደረሰባቸው ስቃይ ሁሉ ተቀብሏል። ልክ እንደነሱ ቁራጥ፣ ታማኝ፣ አይበገሬና ለመስዋዕትነት ዝግጁ ነበር። የቁረይሽ የከፋ ጥቃት ከዓላማ ጽናቱም ሆነ ከእምነቱ አላገደውም። በእርግጥም ይህ ሁሉ የአላህን ዲን እንደያዘ ለመቆየት የነበረውን ቁርጠኝነትና ለመልእክተኛው የነበረውን ታማኝነት የበለጠ አጠናክሮት ነበር። አብደላህ ለተከበሩት ነቢዩ ሰለላሁ ዐለይሂ ወሰለም ታዛዥ ነበር። ቁርአንን በአእምሮ ለማንጠልጠል ከፍተኛ ጉጉት ነበረው። የልቡን ፍላጎት ለማሟላት ሲል አንዲትም አጋጣሚ አያሳልፍም። ነቢዩ ሰለላሁ ዐለይሂ ወሰለም የቁረይሽ ታዋቂ ሰዎችን በማስተማር ሙስሊሞች እንዲሆኑላቸው ከፍተኛ ምኞት ነበራቸው። በዚህ መሰረት አንድ ቀን ከዑትባ ኢብኑ ረቢዕ እና ከወንድሙ ሸይባ ከአምር ኢብኑ ሃሽም አቡ ጃህል በመባል የሚታወቀው ከዑመያ ኢብኑ ኸለፍ እና ወሊድ ኢብኑ ሙጊራ ማለትም የኻሊድ ኢብኑ ወሊድ አባት ጋር ተገናኙ። ስለ ኢስላም መነጋገር፣ ከእነርሱም ጋር መወያየት ጀመሩ። አዎንታዊ መልስ እንዲሰጧቸው፣ ኢስላምን እንዲቀበሉ ወይንም ቢያንስ በሙስሊሞች ላይ የሚያደርሱትን ስቃይ እንዲያቆሙ በጽኑ ተመኙ። በዚህ ሁኔታ ላይ እንዳሉ አብደላህ ኢብኑ ኡሙ መክቱም ረዲየላሁ ዐንሁ መጣና አንዲት የቁርአን አንቀጽ እንዲያነቡለት ጠየቃቸው። አላህ ካስተማሩት መካከል ለእኔም አስተምሩኝ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ግንባራቸውን ጨፍግገው ከእሱ ዞር አሉ። እሳቸውም የቁረይሽ ሹማምንት ይሰልሙ ይሆናል፣ ኢስላምን በመቀበላቸው ደግሞ የአላህን ዲን ያልቃሉ፣ የእሳቸውንም መልእክት ያጠነክራሉ ብለው ተስፋ በማድረግ ትኩረታቸውን ከእሱ ይልቅ ለነሱ ሰጡ። የጀመሩትን ለመጨረስ ሐሳባቸውን ወደ ቁረይሽ ባለአባቶች አዞሩ። ለነሱ መነጋገራቸውን ጨርሰው ተሰናበቱ። በድንገት ያለመረጋጋት ስሜት ይሰማቸው ጀመር። ራሳቸውም ተበጠበጠ። የሚከተለውም ዋህይ ወረደላቸው። ዐበሰ ወተወላ፣ ፊቱን አጨፈገገ ዞረም። አንጃአሁል አዕማ፣ እውሩ ስለመጣው። ወማ ዩድሪከ ለዐለሁ የዘካ፣ ምን ያሳውቀሃል ከኃጢአቶቹ ሊጥራራ ይከጀላል። አው የዘከሩ ፈተንፈዐሁ ዚክራ፣ ወይም ሊገሰጽ ግሳጺቱም ልትጠቅመው ይከጀላል። አማ መን ስተግና፣ የተብቃቃው ሰውማ ፈአንተ ለሁ ተሰዳ፣ አንተ ለእርሱ ማለትም ለእምነቱ በመጓጓት በፈገግታ ትቀበለዋለህ። አልአያ። እነዚህ 16 አንቀጾች ነበሩ ስለ አብደላህ ኢብኑ ኡሙ መክቱም ለነቢዩ ሰለላሁ ዐለይሂ ወሰለም የወረዱት። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ እየተነበቡ ናቸው፣ ወደፊትም ይነበባሉ። ከዚያን ቀን ጀምሮ የነቢዩ ሰለላሁ ዐለይሂ ወሰለም አብደላህ ኢብኑ ኡሙ መክቱምን ጉዳይ ከመጠየቅ ፍላጎቶቹንም ከማሟላትና በቀረባቸው ጊዜ ከማማከር አላቆሙም። በእርግጥም ከዚያም በኋላ ባሉ ዓመታት ለኢብኑ ኡሙ መክቱም ሰላምታ የሰጡት መጠጊያዬ በሆነው ፈጣሪ እንድቀጸዝ ያበቀኸኝ እንኳን ደህና መጠ በሚል ራስን ዝቅ በሚያደርግ ሀረግ ነበር የሚቀበሉት። ቁረይሽ ከነቢዩ ሰለላሁ ዐለይሂ ወሰለም እና ከእርሳቸው ጋር ባመኑት ላይ ያደርሱት የነበረውን ስቃይ ባጠነከሩ ጊዜ
አላህ እንዲሰደዱ ማለትም መካን ለቀው እንዲሄዱ ፍቃድ ሰጣቸው። የአብደላህ ምላሽ ፈጣን ነበር። ከሰሃቦች መጀመሪያ መዲና የደረሱት እሱና ሙስዓብ ኢብኑ ዑመይር ረዲየላሁ አንሁ ነበሩ። እሱና ሙስዓብ ልክ የስሪብ እንደደረሱ ከህዝቡ ጋር መወያየት፣ የአላህን ዲን ማስተማር ጀመሩ። ነቢዩ ሰለላሁ ዐለይሂ ወሰለም ልክ መዲና እንደደረሱ አብደላህና ቢላል ኢብኑ ረባህ ረዲየላሁ አንሁ ለሙስሊሞች ሙአዚንነት ሾሟቸው። ስለዚህ በቀን 5 ጊዜ የአላህን አንድነት በማስተጋባት ከበጎ ነገሮች ሁሉ ወደ ተወደደው በድል ወደሚያበቃው ድርጊት ሶላት ሰዎችን መጣራት ጀመሩ። ቢላል ለስግደት ማለትም ለሶላት አዛን ጥሪ ሲያደርግ፣ አብደላህ ኢብኑ ኡሙ መክቱም ረዲየላሁ አንሁ ደግሞ ሶላት ሊጀምር መሆኑን የሚያበስረውን የመጨረሻ አዛንና ኢቃም ያሰማ ነበር። አንዳንድ ጊዜ በመቀያየር ያደርጉ ነበር። ለረመዳን ጊዜ የተለየ መደበኛ ስራው ነበራቸው። አንደኛው ሰውን ከእንቅልፍ በማንቃት ጾም ከመጀመሩ በፊት እንዲመገቡ ለመቀስቀስ አዛን ጥሪ ሲያደርግ፣ ሌላኛው ደግሞ መንጋቱን ለማብሰር አዛን ያሰማል። ህዝቡን የሚያነቀው ጥሪ የሚያደርገው ቢላል ሲሆን መንጋቱን የሚያበስረው ደግሞ አብደላህ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ለአብደላህ ኢብኑ ኡሙ መክቱም ረዲየላሁ አንሁ ሰጥተውት ከነበሩት ኃላፊነቶች መካከል እሳቸው በማይኖሩበት ጊዜ የመዲና አስተዳዳሪ ሆኖ መስራት ነበር። ይህ ከ10 ጊዜ በላይ የተደረገ ሲሆን ከእነዚህም አንዱ መካን ነፃ ለማውጣት በሄዱበት ወቅት ይገኝበታል። ከበድር ጦርነት በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ሙጃሂድ ማለትም ሙስሊም ተዋጊዎች ያላቸውን ደረጃ ከፍ የሚያደርግና በቤታቸው ሳይንቀሳቀሱ ከቀሩት የሚያልቅ ዋህይ ተቀበሉ። ይህም የሆነው ሙጃሂዶችን የበለጠ ለማበረታታትና ከጂሃድ የሚያፈገፍጉትን ደግሞ እንዲነሳሱ ለማድረግ ነበር። ይህ ዋህይ ኢብኑ ኡሙ መክቱምን ክፉኛ ነካው። ከታላቅ ደረጃ መገለሉ ተሰምቶት ነበርና እንዲህ አለ። የአላህ መልእክተኛ ሆይ፣ ጂሃድ መሄድ ብችል ኖሮ ያለ ጥርጥር ወጣ ነበር በማለት ሐዘኑን ገለጸ። ከዚያም በአካለ ስንኩልነታቸው የተነሳ ወታደራዊ ዘመቻ ለመሄድ ያልቻሉ ሰዎች አምላክ ራእይ ማለትም ዋህይ እንዲያወርድላቸው በጽኑ ተማጸኑ። ዱዓውም ምላሽ አገኘ። አካለ ስንኩልነት ያለባቸው ሰዎች ከመጀመሪያው አንቀጽ ነፃ እንደሆኑ የሚገልጽ ተጨማሪ ሐረግ ለነቢዩ ሰለላሁ ዐለይሂ ወሰለም ወረደላቸው። ሙሉ አንቀጹ እንዲህ ነበር። ከምዕመናንና የጉዳት ባለቤት ከሆኑት በቀር ተቀማጮቹና በአላህ መንገድ በገንዘቦቻቸውና በነፍሶቻቸው የሚታገሉ አይስተካከሉም። አልኒሳ። በዚህ አይነት አብደላህ ኢብኑ ኡሙ መክቱም ረዲየላሁ አንሁ ከጂሃድ ነፃ ቢደረግም ዘመቻው እየተባባሰ ባለበት ወቅት እቤት ውስጥ ከሚውሉት ጋር መቆየቱ አእምሮ መቀበል አቀተው። ታላቅ አእምሮች ከታላቅ ወቅታዊ ጉዳዮች ተነጥለው መቅረት አያረካቸውም። እሱም አንዳችም ዘመቻ እንዳያመልጠው ወሰነ። በጦር ሜዳ ውስጥ እሱ ሊጫወተው የሚችለው አንድ ሚና አቀደ። በሁለት ረድፎች መካከል አድርጉኝና ባንዲራውን ስጡኝ፣ እኔ እይዝላችኋለሁ፣ እጠብቅላችኋለሁም፣ ምክንያቱም እኔ አይነ ስውር ስለሆንኩ መሮጥ አልችልም ይል ነበር። ከሂጅራ በኋላ በ14ኛው ዓመተ ዑመር ረዲየላሁ አንሁ የፋርስን መንግስት ለመጣልና ለሙስሊም ኃይሎች መንገድ ለመክፈት ከባድ ጥቃት ለመክፈት ወሰኑ። ለአገረ ገዢዎቻቸው የጦር መሳሪያ ወይም ፈረስ ያለውን ወይንም ለኔ ማንኛውንም አይነት እርዳታ ማድረግ የሚችል ማንኛውንም ሰው በፍጥነት ላኩልኝ በማለት ደብዳቤ ጻፉላቸው። መላው ሙስሊም የዑመር ረዲየላሁ አንሁ ጥሪን በመቀበል በመዲና ተሰባሰቡ። ከነዚህም መካከል አይነ ስውሩ ሙጃሂድ አብደላህ ኢብኑ ኡሙ መክቱም ረዲየላሁ አንሁ ይገኝበት ነበር። ዑመር ረዲየላሁ አንሁ ሰዓድ ኢብኑ አቢ ወቃስን ረዲየላሁ አንሁ የጦር መሪ አድርገው ሾመው ትዕዛዝ ከሰጡት በኋላ አሰናበቱት። ሰራዊቱ ቃዲስያ በደረሰበት ጊዜ አብደላህ ኢብኑ ኡሙ መክቱም የጦር መከላከያ ጦሩን ለብሶና በደንብ ተዘጋጅቶ በግንባር ቀደምነት ይታይ ነበር። የሙስሊሞችን ባንዲራ ለመያዝና ለመጠበቅ ወይም በሂደቱ ላይ እያለ ለመገደል ቃል ገብቶ ነበር። ሁለቱ ሰራዊቶች ተገናኝተው ለ3 ቀናት ተዋጉ።
ጦርነቱ በሙስሊሞች የፍልሚያ ታሪክ ውስጥ ኃይለኛና መራራ እንደነበር ይታወሳል። በሦስተኛው ቀን በዓለም ላይ ከነበሩት ታላላቅ ግዛቶች ማለትም ኢምፓየርስ መካከል አንዱ የሆነ ተገርስሶ እጅግ ጥብቅ የነበረው ዙፋኑ ወድቆ ሙስሊሞች ወደር የለሽ ድል ተቀናጁ። በጣዖት አምላኪዎች ምድር ላይ ከሽርክ ማለትም ከብክለት የጸዳ እምነት ባንዲራ ተተከለ። ይህ ድል በመቶዎች የሚቆጠሩ ሰማዕታት የደም ዋጋ ጠይቋል። ከነዚያም መካከል አብደላህ ኢብኑ ኡም መክቱም ረዲየላሁ ዐንሁ ይገኝበታል። በጦር ሜዳ ውስጥ የሙስሊሞችን ባንዲራ እንደያዘ ነበር ሞቶ የተገኘው። አላህ ይዘንለት።